ወንድ ልጅ ስፔሻሊ እንደምትወጂው የሚያውቅ ወንድ ከዘጋሽ፣ ችላ ካለሽ፣ ከራቀሽ የሚጎዳሽን ነገሮችን የሚያደርግ ከሆነ ምንድነው ማድረግ ያለብሽ የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። ኦልሞስት በጣም ብዙ ጊዜ ወይም በተደጋጋሚ እንወያይበታለን። እስቲል ግን ምን እናደርጋለን? ተመሳሳይ አይነት ስሜት ውስጥ ራሳችንን ሆን ብለን እስከሚመስል ድረስ እናቆያለን። እውነታውን ማመን፣ እውነታውን መቀበል እኛ ሴቶች ጋር ለምን እንደሆነ አላውቅም፣ በጣም ከባድ ነው። ተስፋ አለመቁረጥ፣ ትዕግስተኛ መሆን፣ የሚሰማንን ስሜት ማዳመጥ፣ የሚሰማንን ህመም፣ የደረሰብንን የማይገባንን ነገር ከማየት ይልቅ የውሸት ተስፋ ለነሱ የሚሰማን ስሜት የሚፈጥርልንን ሰበቦች ላይ በጣም ትኩረት ከማድረጋችን የተነሳ ምን እናደርጋለን? ረጅም ጊዜ ከህይወቱ መውጣት ያለብን ራሱ እንኳን በፈቃደኝነት እኮ የወጣን ወንድ ለማቆየት ፍቃድ እንሰጠዋለን። ያ ነው የመጀመሪያውና ትልቁ መታረም ያለብን ስህተታችን። አለበለዚያ በፍጹም ነው ምልሽ እሱን እንኳን እንደማትመልሹ 100% እኔ እንኳን የማላቀው እርግጠኛ ነኝ። አንድ ወንድ ልጅ ፐርፐዝሊ ነው ችላ ሊልሽ፣ ሊዘጋሽ፣ ሊርቅሽ አንቺን የሚጎዳ ነገር የሚያደርገው። ይህ ወንድ ህይወትሽ ውስጥ መቆየት ቢፈልግ አንቺን እንደ ፍቅረኛው ቢያይ ከአንቺ ጋር ነገ የሚባል ነገር ተስፋ ቢኖረው በድፍረት በፍጹም እነዚህን ስሜቶች እንድታስተናግጅ አያረግም። ታዲያ ይሄንን ወንድ ለማረም፣ ለመቀየር፣ ለማስተካከል ህይወትሽ ውስጥ ደግሞ እንዲመጣ ፍቅር እንዲሰጥሽ መጠበቅ ማለት የሌለ በቃ ያልጸለይሽው ጸሎት እንዲደርስ መመኘት ማለት ነው። ነገር ግን ቆንጂት ይሞከራል። ማፍቀር ኖርማል ነው። በፍቅር ህይወት ውስጥ መጎዳት አንዱ ነገር ነው። የደረሰብሽን ነገር ግን ተሸክሞ መቆየት፣ በዛ ነገር ላይ ጊዜ ማጥፋት፣ እዛ ነገር ላይ ትኩረት ማድረግ ግን ምንድነው የሚያስከትለው ማለት ነው? ነጋችንን እንድንሰረቅ፣ ነገን በሰላም እንዳንኖር፣ ነገ ሰው እንዳናምን፣ ነገ ፍቅርን በጤነኛማ መንገድ እንዳናይ ጠባሳ ይሰጠናል። ስለዚህ አንድ ሴት ልጅ ችላ ለሚላት፣ ለጎዳት፣ ትጧት ለሄደ ኦር ብሬክአፕ ካደረጉ በኋላ እስቲል ለሚናፍቃት ለምታፈቅረው ወንድ ቢሆን ነው ብላችሁ ዛሬ የማነሳቸውን ነጥቦች ከማድረግ መቦዘን የለባትም። ለራሷ ቅድሚያ የምትሰጥ ከሆነ፣ ራሷን የምትወድ ከሆነ፣ ወይም ነገዬ እኔ የጤነኛማ ሴት ወይ የሰላማዊ ሴት ህይወት እንዲኖረኝ እፈልጋለሁ የምትል ሴት ከሆነች የግድ መተግበር አለባት። ስለዚህ እሱ ጋር የመልስ የምትሆኑ የሚደርስልሽን፣ ለአንቺ ጤናሽን የሚመልስልሽን፣ ሁለተኛ፣ ሶስተኛ ወይም አራተኛ እየደጋገምሽ ባደረግሻቸው ቁጥር ደግሞ የምታመጩ ማንነትሽ ወይም ክሬት የምታደርጊው ማንነትሽ እንዴት እንደተሳሳተ ምን ሆኜ ነው ይህንን ሰው የወደድኩት እስክትይ ድረስ የሚያስተምርሽን በጣም ትልቅ ነጥቦች ወይም ሳይኮሎጂካል ትምህርቶች ነው ይዤላችሁ የመጣው። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች እንዲያደርስልን ዩቲዩብ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው መፍትሄ ከዘጋሽ፣ ችላ ካለሽ፣ ከራቀሽ ወይም እንድታስቀም በቀን አብረሽ ሆነሽ በፍቅር እንኳን እንድታስተናግጃቸው የሚያደርግሽ ስሜት ራስሽን እንድትወጂ ቅድሚያ እንደሚሰጥሽ እንደሚያፈቅርሽ እንዲሰማሽ ካላደረጉሽ ለዚህ ህመምሽ ትልቁ መፍትሄ ጥያቄሽን መመለስ ነው። ጥያቄሽ ማለት ለምንድን ነው አብሬው የሆንኩት? እሱ እንደማያፈቅረኝ ልቤ እየነገረኝ ነው። ለምንድን ነው የውሸት ተስፋ ለራሴ እየሰጠሁት ያለሁት? እስከ መቼ ነው ልጠብቀውስ ያሰብኩት? ለምንድን ነው የታገስኩት? የሚሉ ጥያቄዎችሽን መመለስ መቻል አለብሽ። ባይዘዌ ይሄንን ለመመለስ ታዲያ አንዱ ይሄን ቪዲዮ ማየት ሊሆን ይችላል። አሁን ከፍተሽ እያየሽ ነው ከኔ ጋር እንደ ማውራት በይ። በቃ ቁጭ ብለን ፊት ለፊት ሶፋ ላይ ቁጭ ብለን እያወራን ነው እንበል እስቲ። ይህንን ወንድ ህይወትሽ ውስጥ ለምንድን ነው የፈለግሽው? ምክንያቱም ለሱ የሚሰማሽ ስሜት ህመም ስለሆነ አብሮሽ በሚሆን ሰዓት እንደ ማስታገሻ ስለምትጠቀሚው ነው እንጂ ፍቅር ቢሆን ወይም የፍቅር ግንኙነት ቢሆን ትክክለኛ ፍቅር ቢሆን እኮ በፍጹም ነው የምልሽ ይሄንን ስሜት አታስተናግጂውም። በቃ ይሄ ነው አብዛኞቻችን የማይገባን። በሚያፈቅርሽ ወንድና እንደ ፍቅረኛሽ አክት በሚያደርግ ወንድ መሃል ያለው ጋፕ ይሄ ህመም ነው። በቃ
ይሄ አንቺ ጋር ያለው ለብቻሽ የምትሰቃይ ህመም ነው። ታዲያ ከዚህ ህመም ለመዳን እስካሁን ያነሷቸውን ከሱ ጋር እንድትቆይ እሱን በቀን በቀን እንድትወጂው ተስፋ እንዳቆርጪ የሚያደርጉ ጥያቄዎችሽን መልሺ። ይገባሻል። ይሄ ሰውዬ የምታወጪውስ የምታደርጊውስ ነገር ይገባዋል። ይሄ ሰውዬ ከሱ ጋር ተስፋለሽ? የለኝም ነው የምትይው። ተስፋ አለ? የለሽም። ምን ያህል ጠበቅሽ? የኔ ያህል ትወጂዋለሽ? አዎ ይወድሻል። እኔ እንጃ እንደሚያፈቅርሽ በእርግጠኝነት ከማትመልሽ ጥያቄ ጋር አብረሽ እንደመቀመጥ እኮ ማለት ነው። ለምንስ ምን ያደርግልሻል? ፔንኪለር የማያድን ህመም ማስታገሻ ምን ያደርግልሻል? እሱ ሊያውም የሚመጣው እኮ ያችን ፔንኪለር የሚሰጥሽ ወይ ሴክስ ሲፈልግ ነው ወይ የሚቀበልሽ ነገር ሲኖር ነው ወይ ሲደብረው እኮ ነው። በቃ ይሄ እኮ ግልጽ ነው። ችላ ከሚልሽ ከሚዘጋሽ ኦን ኦፍ ከሚሆን መጥፎ ስሜት እንዲሰማሽ ከሚያደርግ ወንድ ለመራቅ ከራስን ከመውደድ በላይ መድኃኒት የለም የኔ ቆንጆ። ራስሽን ውደጂ፣ ለራስሽ ቅድሚያ ስጪ። ከዛ ምን እንደሚገባሽ እንዴት ማሰብ እንዳለብሽ እጅግ በጣም ጊዜ ሳትፈጂ ሁላ ልትረጂ ትችያለሽ። አሁን ግን ለራስሽ በቂ ፍቅር ከሌለሽ ወይም ለራስሽ ቅድሚያ ማሰጪ ሴት ከሆንሽ እኔ ማወራውም ነገር አይገባሽ። ይሄኔ በቃ ዘግቼው ልውጣ። ምንድነው የምታወራውም ልትይትኛለሽ። ምክንያቱም እዛ እሱ የሚሰጥ እንዲሰማሽ የሚያደርገው ህመም ላይ እንዲህ የሚነሰነስ መድኃኒት አይደለም። ይበልጥ እንዲሰማሽ ቀላል አይደለም። እንደዚህ እኮ ወይ የምትይው ማድረግ ብችልማ አንቺን ባላዳመጥኩ ነበር። እኔ እንዲቆስልሽ ላይ የሚነሰነስ የሚያድንሽን መድኃኒት ልሰጥሽ አልችልም። እውነታውን ነው ልነግርሽ የምችለው፣ አንቺ መጋፈጥ መቀበል ያለብሽን እውነታ። ስለዚህ ይሄንን ህመም ደግሞ ወዲያው ሊያድንልሽ የሚችለው በፕሮሰስ ቢሆንም ከነሱ ውስጥ ራስን መውደድና ለራስ ቅድሚያ መስጠት ነው። እስቲ ከዚህ ደቂቃ ጀምሮ ራስሽን ውደጂ። ራሱን የሚወድ ሰው እኮ ያውቀዋል። እንኳን ከሚጎዳው ሰዎች ጋር ቀርቶ የሚጠቅሙ ሰዎች ራሱ ትንሽ ዲስሪስፔክት ያደርጉት ሲመስለው ይሄዳል። ራስሽን መውደድ ጀምሪ፣ ከዛ ትድኛለሽ። አለቀ። ሁለተኛው ውሳኔ ነው የሚያስፈልግሽ። ትልቁ መፍትሄ የሚሰጥሽ ውሳኔ ነው፣ ቆራጥነት። ካልቆረጥሽ፣ ካልወሰንሽ ማንም ለአንቺ ሊደርስ አይችልም። ብዙ ጊዜ ተናግሬያለሁ። ከራሳችን በስተቀር ማንም እዚህ ዓለም ላይ ማንም ለኛ ሊደርስልን የሚችል አንዳች ሰው የለም። አንቺ አሁን ለእሱ ለሚሰማሽ ስሜት እሱ እንደሚደርስልሽ ነው የምታውቂው። ነገር ግን እሱ መጥቶ በሄደ ቁጥር ወይም እነዚህም ባደረገ ቁጥር በሽታ ውስጥም የሚከተሽ እሱ መሆኑን አልገባሽም። ወስኝ የኔ ቆንጆ፣ ከመምሽ ለመዳን ችላ ከሚልሽ ኦር ከሚርቅሽ ማለት ስቴብል የሆነ ስሜት ከማይሰጥሽ ወይም ሲሪየስ የሆነ ነገር ከማያሳየሽ ወንድ መራቅ ግዴታ ነው። ስለዚህ መወሰን ደግሞ ያስፈልግሻል። ካልወሰንሽ ምንም አይነት መፍትሄ ልታገኛችም። ውሳኔሽ ላይ ደግሞ ቆራጥነት ያስፈልገዋል። ቆራጥ እንድትሆኝ ደግሞ የሚያደርግሽ እያንዳንዱ እንዲሰማሽ የሚያደርግሽን ፔን ግልጽ ስታረጊው ነው። ክሊር ያላረግነውን ምንም አይነት ነገር ነው ብለህ በህይወታችን ግልጽ ያላደረገውን ህመማችንን ግልጽ ያላደረገውን ችግራችንን መፍትሄ ልናገኝለት አንችልም። ይሄ ሰውዬ አይወደኝም፣ የመጀመሪያው ይዘጋኛል፣ ችላ ይለኛል። እነዚህን ስሜቶች ለምሳሌ ቅድሚያ አይሰጠኝም፣ ልዩ እንደሆንክ አይሰማኝም፣ ፍቅረኛው እንደሆንክ አይሰማኝም። ግልጽ አድርገሽ ጻፊያቸው። ታዲያ እነዚህን ነገሮችን በምን ልቀይራቸው የሚል ጥያቄዎችን ትጠይቂያለሽ። ጥያቄሽን ደግሞ ስትመልሽ ምን ያደርግልሻል? ቆራጥ እንድትሆኝ ያደርግሻል። ባይዜ ካልቆረጥሽ ካልወሰንሽ መቼም ነው ማትድኝ። እሱ ሄዶ ለምሳሌ በቃ ከዚህ በኋላ የሚጠቀመውንም የሚፈልገውንም በቃ ደብሮ ሰልችቶት ራሱ ቢሄድ ነው ምልሽ። አንቺ ካልፈቀድሽለት ለራስሽ ከሱ ስሜት ለመላቀቅ ካልፈቀድሽለት ትዝታው አለ፣ የፍቅሩ ስሜት አለ። ከእንደገና ደግሞ ምን ታደርጊያለሽ? እያስታወሽ ራስሽን መልሰሽ ምን ያደርጋል? እንዲያገረሽ ለሱ እንድትደውይ ቴክስት እንድትልኪለት እንድትፈልጊው የሚያደርጉ ስሜቶችን ትቀሰቅሻለሽ። ነገር ግን ከወሰንሽ ከቆረጥሽ ምን ማድረግ ትጀምሪያለሽ? ኢነርጂሽን ወደ ራስሽ ማምጣት ትጀምሪያለሽ። እሱ የወሰደብሽን የትኛውንም ትኩረትሽን ወደ ራስሽ ትመልሻለሽ። እሱ የወሰደብሽን የትኛውንም ነው ምልሽ ለራስሽ ያለሽን ፍቅር፣ ስሜት፣ ክብር ወደ ራስሽ መመለስ ትጀምሪያለሽ። ስለዚህ ምን ያስፈልገናል? ውሳኔና ቆራጥነት ያስፈልገናል። አልፈልግም ከዚህ በኋላ በቃኝ፣ ከዚህ በኋላ እኔ አይገባኝም፣ ከዚህ በኋላ ወንድ የሚባል ፍቅር የሚባል አጠገብ ብደርስ አይደለም የሚባለው። ትደርሻለሽ፣ ወንድ ጋም ትሄጃለሽ፣ ፍቅር ጋም ትሄጃለሽ። ነገር ግን መጀመሪያ ለራስሽ መድረስ አለብሽ። ራስሽን ትክክለኛ ካልሆነ ሰው ማላቀቅ፣ ትክክለኛ ካልሆነ ስሜት ማዳን ግዴታሽ ነው። ስለዚህ ውሳኔና ቆራጥነት ያንን የሚያጠነክሩልሽን የሚያሳኩልሽን
ትዝታሽን ወደሱ እንድትሄጂ እንድትደውይ የሚያደርጉልሽን ለሱ ይቅርታ እንድታደርጊለት ያደረገልሽን እንዲረሳ የሚያደርጉሽን መንገዶች በሙሉ መዝጋት። የዛኔ ለውጡን ታየዋለሽ። ሶስተኛው ተኪው። ይሄንን ሰው መተካት፣ ለሱ ያለሽን ስሜት መተካት። ከሱ ጋር ያደረግሻቸውን ከሱ ጋር የሆንሻቸውን ነገሮች ሊሆን ይችላል፣ ለሱ ያደረግሻቸውን ነገሮች በሙሉ በሌላ ነገር መተካት አለብሽ። እሱም በሰው አይደለም ተኪ ያልኩሽ፣ ወይም በሌላ ወንድ አይደለም ተኪ እያልኩሽ ያለሁት። ሌላ ህይወትሽ ውስጥ በሚያስፈልጉሽ ነገሮች ተኪው። የዘጋሽን፣ ችላ ያለሽን፣ የራቀሽን፣ ሁሌ ደስ የማይል ስሜት እንዲሰማሽ የሚያደርግሽን ወንድ መርሳት ከፈለግሽ፣ ለዚህ ሰው መፍትሄ ከፈለግሽ፣ ከህይወትሽ ውልቅ እንዲል ከፈለግሽ፣ ልክ ሁሌላቸው የለ ጥርግ አርገን ቤታችንን ቆሻሻችንን አውጥተን እንደምንጥል ለሱ ያለሽን ስሜት ጥርግ አርገሽ ማውጣት ከፈለግሽ የሱ ከሱ ጋር ያደረግሻቸው ከሱ ጋር ክሬት ያደረግሻቸው ለሱ ብለሽ ያስቀመጥሻቸውን ቦታዎች በሙሉ በሌላ ነገሮች ተኪያቸው። ትርፍ ጊዜ ሲኖርሽ መጽሐፍ አንብቢ። ትርፍ ጊዜ ሲኖርሽ ዶክመንት ትርፍ ጊዜ ነገር ሲኖርሽ አዲስ ነገር ሞክሪ። አንቺም ሽፍት ታደርጊያለሽ። ጭንቅላታችን ላይ መስራት፣ ሜንታሊ ስትሮንግ መሆን፣ ሳይኮሎጂካሊ ስትሮንግ መሆን፣ ፊዚካሊ ስትሮንግ መሆን ዴፊኔትሊ ወደ አዲስ ማንነት ትቀየራለሽ። አዲስ ማንነት ያመጣሽ ሴት ደግሞ ወደዛ ሰው ልትመለስ አትችልም። ፈልጋለሁ መዳን፣ ከዚህ ህመም መዳን ፈልጋለሁ፣ ከሱ መላቀቅ፣ እሱም መርሳት ፈልጋለሁ፣ እሱ ዘጋኝ፣ ችላ አለኝ፣ አንከራተተኝ፣ አስለመነኝ፣ ጠየቀኝ ትያለሽ። ነገር ግን ስቲል ምን አለ ስፔስ አለሽ ለሱ የሚሆን። ለሱ ያስቀመጥሽውን ስፔስ ቀይሪው፣ በሌላ ነገር ቀይሪው። ዋቴቨር የምትጠየውም ነገር ሊሆን ይችላል ማድረግ። አዳዲስ ሰዎችን ማውራት ሊሆን ይችላል። ግድ ማፍቀር አይጠበቅብሽም። አዳዲስ መጽሐፎችን፣ አዳዲስ ሙቪዎችን መጀመር ሊሆን ይችላል። ጓደኛ የሴት ጓደኛ ሊሆን ይችላል። እኔ እንጃ ብቻ አላቅም። በጣም ብዙ ነገሮች ግን አሉ ያንን ሰው ለመተካት። ያንን ሰው የምትተኪው እኮ በሀሳብ ነው። አብሮሽ እኮ ወይም እንደዚህ አካል እኮ አይደለም፣ ሀሳብሽ ውስጥ ነው ያለው። ሀሳብሽ ልክ እሱን ትዝ ሲለው ወዲያው ትዝ እንዳይልሽን የሚያደርገውን ሽፍት ማድረግ። ሰሞኑን በጣም ትሬንድ የሆነ ቪዲዮ አለ ቲክቶክ ላይ። ልጆቻቸው ሲያለቅሱ የማያውቋትን ሴት ጄሲካ ይላሉ። ጄሲካ ትሬንድ ብላችሁ እስቲ እስቲ ቲክቶክ ላይ ራሱ ጄሲካ ሲሉ ወዲያው ልጆቹ ማልቀስ ትተው ሀሳባቸው ማን ነው ጄሲካ የምትለውን ይፈልጋል። ጭንቅላታችን እኛንን የምናዘው ባይዘው እኛንን የምናዘው እሱን የሚያስበውን ጭንቅላትሽን ልክ እሱ ትዝ ሲልሽ ወዲያው መጽሐፍሽን አንስተሽ አንብቢ። ትርፍ ጊዜ ወደ እሱ ሀሳብሽን የሚወስድ ሀሳብ ልብሽን የሚሰርቅ ነገር ሲኖር ሌላ ልብሽን የሚሰርቅ ፊልሚ፣ ልብሽን የምትሰርቅ ቤስት ፍሬንድ ፈልጊ። ልብሽን የሚሰርቅ ሌላ ለአንቺ የሚጠቅምሽ ነገር ላይ አተኩሪ። የሚሰራ ነገር እኮ ነው የምነግራችሁ። የሚሰራ ነገር ሀሳብ ሽፍት ማድረግ፣ ትኩረት ሽፍት ማድረግ ምንድነው? ጭንቅላታችንን ሽፍት ማድረግ፣ ልባችንን ሽፍት ማድረግ። ቀስ እያለ እኮ ፌድ ያደርጋል፣ ይጠፋል። በዚህ መሀል እሱ ይደውላል። ባይዘው ልክ አንቺ ስትጠነክሪ፣ አንቺ መዳን ስትጀምሪ፣ አንቺ መርሳት ስትጀምሪ፣ አንቺ ሪላይዝድ ስታደርጊ፣ አንቺ ስትወስኝ፣ አንቺ ይሄ ልክ አይደለም ብለሽ ወደ ራስሽን መውደድ ስትጀምሪ፣ ራስሽን ደስተኛ የምታደርግ ይመጣል። የሚያስጠላው ፓርት እሱ እኮ ነው። ጓዙን ጠቅልሎ ይመጣል። ማነክ በይው፣ ማነክ ወሪው፣ ማነክ አንተ። የዛኔ ደግሞ ወዲያው የሆነ ፐርሰንት የድህነት ስሜት ይሰማሻል። አትቀበይው። እሺ ወይ መጣ፣ ልክ ለራሳው ስል መጣ፣ ተቀየረ፣ እንስልስ የሚሏት ነገር ነው። እንደዛ ራስሽን እንዳታታልይ። እሱን የምትተኪበትን ሌላ ነገር ፈልጊ። ትልቁ መፍትሄ እሱ ነው። አራተኛው ማይንድ ሴት ሽፍት ማድረግ መቻል አለብሽ። ችላ ያለሽን፣ የራቃሽን፣ የዘጋሽን፣ የተወሽን፣ የጎዳሽን ሁሌ አብረሹ ሆነሽ ራሱ የሚጠቀምብሽ እንጂ የማይጠቅምሽ ወንድ ህይወትሽ ውስጥ ካለ ትልቁ መፍትሄ ማይንድ ሴታችንን ሽፍት ማድረግ ነው። ህይወታችን ውስጥ ሁሉም ሰው ሊጠቅመን አይመጣም፣ ሊጠቀምብን ይመጣ አለ። አንቺን ሳይሆን እሱ ቅድሚያ የሚሰጠው ከአንቺ የሚያገኘውን ነገር እንደሆነ ግልጽ ነው። በቃ እንደዚህ አይነት አስተሳሰብ ከሌለ የወደድኩሽ ብሎ እኮ አፈቅርሻለሁ ብሎ መጀመሪያ እኮ እንዲያደርግልኛል እንደዚህ ይሆንልኛል እና እየተጣላሽ አሁን የሚያሳይሽን ባህሪ እያሳየሽ እንዲመጣ ነው የምትፈልጊው። አላማውን እኮ ያውቀዋል እሱ፣ ታርጌቱን ያውቀዋል እኮ። ታርጌቱን መጥቷል፣ አፍቅረሽዋል፣ ፍላጎቱን ተረድተሽዋል፣ በርሽን ልብሽን በር ከፍተሻል፣ ገብቷል። ምቾት ላይ ነው አሁን። የሱ እኮ ችላ ማለት፣ የሱ ስልክ መደወል፣ የሱ አንቺን መዝጋት፣ የሱ ባህሪ እንደዚህ አንቺን መጉዳት እኮ ዝም ብሎ አልመጣም። አንቺ ከሰጠሽው እኮ ኮንፈርት የመጣ ነው። ስለዚህ ኮንፈርት እንዳይሰማው ከዚህ በኋላ ማድረግ የምትችይው ማለሽ አንቺና አንቺ ነሽ። እሱንም ጭንቅላትሽን በመቀየር ነው።
በቃ ይሄ ሰውዬ መጥቷል። እውነታው ይሄ ነው አይደለ? መጥቷል። እንደወደደኝ አሳምኖኛል። ወድጄዋለሁ። ከወደድኩት በኋላ ደግሞ ትክክለኛ ማንነቱን አሳይቶኛል። ያንን ማመን አለብኝ። ይሄ ሰው ለእኔ አይሆነኝም። እየጎዳኝ ነው፣ እያሳዘነኝ ነው፣ እየረበሸኝ ነው። ስሪበት ጭንቅላትሽ ላይ ካልሰራሽበት፣ ማይንድ ሴትሽ ሽፍት ካላረገ፣ ትክክለኛውን የዚህን ዓለም ሪያሊቲ ካልተረዳሽ፣ ካላመንሽ፣ ካልተቀበልሽ ጅል ነው የምትሆኙ። ጅል አድርጎሻል። አክቹሊ አሁን እኔ ማወራውም ራሱ እኮ ማይሰማሽ ወይም ማይገባሽ መቀበል የማትፈልጊው በሱ ፍቅር እኮ ጅል ስለሆንሽ ነው። እኔ የምፈልገው ከሱ ጋር የሚያስታርቀኝ ነው። ከሱ ጋር አብሬ መሆን ነው የምፈልገው። ሲደውል እንዲያነሳ፣ አብሮኝ እንዲሆን፣ እንደዚህ እንዲያደርግ፣ እንድንጋባ ነው የምፈልገው። ምን ልታረጊው? አግብተሽ ልታሳድጊው? አንጀትሽን ሲያቃጥል ቀሪ ጊዜሽን ልታሳልፊ? ምን ልታረጊው ነው ይህንን ሰው የፈለግሽው? እንደዚህ ጅላቱኝ ነገ ዋጋ ቢያስከፍለኝስ? ነገ አርግዤስ ቢሆንስ? ነገ አብሬው ሴክስ ጀምሬስ ቢሆንስ? አብሬው እንዲያርግ ቢሆንስ? ከዛ ስሜት እንዴት ነው ልወጣ የምችለው? በጊዜ እኮ ነው አምላኬ ከዚህ ሰውዬ የገላገለኝ ብለሽ አስቢ። አይምሮሽን አሰሪ። ሁሉም ሰው ህይወታችን ውስጥ የሚመጣው ምቾት ሊሰጠን፣ ሊያገባን፣ ሊወደን፣ ሊያፈቅረን አይደለም። ይሄ የኛ ግዴታ ነው። ራሳችንን ማስደሰት፣ ራሳችንን መውደድ፣ ራሳችንን መጠበቅ፣ ራሳችንን መጥቀም የኛ ግዴታ ነው። የሆነ ሰው አይደለም። የሆነ ሰዎች መጡ ሄዱ። መማር ያለብሽን ተማሪ፣ ከዛ በኋላ ደግሞ ማሸነፍ ያለብሽን አሸንፊ። ራስሽ ላይ መብት ያለሽ ስልጣን ያለሽ አንቺ ነሽ። የራስሽ ህይወት አለቃ አንቺ ነሽ። እሱ እንዲመራ እድል አትስጪው። ነቃበይ ቆንጂት። አምስተኛውና የመጨረሻው ወንድ ልጅ እዚህ ቪዲዮ ላይ የገለጽናቸውን ባህሪዎች ሲያሳይሽ፣ ሲዘጋሽ፣ ችላ ሲልሽ፣ ሲርቅሽ፣ ሲጎዳሽ፣ ሲጠፋብሽ ምን ማድረግ አለብኝ? መፍትሄው ለዚህ ምንድን ነው ብትይ፣ ጥፊ። መጥፋት ነው መፍትሄው። ከህይወቱ ድርግም ብለሽ መጥፋት፣ ከስልኩ ላይ ድርግም ብለሽ መጥፋት፣ ከላይፉ ድርግም ብለሽ መጥፋት። ከሱ ብቻ አይደለም፣ እሱ እስከዛሬ የቀደድሽለት ቦይ የሚመጣበት የሚገባበት እንደፈለገ የሚሆንበትን በርሽን ዝጊ፣ ባውንደሪ አበጂ። ከዚህ በኋላ በፍጹም በይ። አንደኛ ትበቂያዋለሽ፣ ሁለተኛ ደግሞ ምን እንዳጣ እንዲረዳ ታደርጊዋለሽ፣ ሶስተኛ ትክክለኛ የመልስ ምት ያገኛል፣ አራተኛ ለራስሽ ትደርሻለሽ። አይኖ ስዘጊው መፈለግ ስታቆሚ፣ ከንደ ፍቅርሽን ማብራራት ስታቆሚ፣ እሱም መፈለግ ስታቆሚ፣ ለምን የሚለውን ጥያቄ ስታቆሚ የሚሰማሽን ስሜት አውቀዋለሁ። በጣም ሊናፍቅሽ ይችላል፣ አዙሮ ሊጥልሽ ይችላል፣ ሊያስለቅስሽ ይችላል። ግን ምንድነው መጨረሻ ላይ ምን አለው? ድህነት አለው። ትድኛለሽ። ራስሽን እንደምታከብሪ ይሰማሻል። ለራስሽ ክብር ይኖርሻል። ለራስሽ ዋጋ ይኖርሻል። ለራስሽ ነገ ማንም የማይነካትን ሴት ክሬት ማድረግ ትችያለሽ። በስነ ልቦና ደግሞ ጠንካራ ሴት ትሆኛለሽ። ሜንታሊ የማትጎዳ ሴት ትሆኛለሽ። ነገር ግን እስቲል መጀመሪያ ላይ ጠቀስናቸውን ተስፋዎች፣ ሰበቦች ከይዘሽ ግን እሱ የምትጠብቂ እሱ የምትታገሺ ከሆነ አንደኛ ሜንታሊ በጣም ዊክ ትሆኛለሽ ወይም ታማሚ ትሆኛለሽ። በስነ ልቦና ጠባሳ ትራማ ታተርፊያለሽ። ድጋሚ ሌላ ወንድ ቢመጣ ፈሪ፣ ማታምኚ፣ ማትቀበዩ የሚወድሽን ወንድ ራሱ ፍቅር እንዴት መወደድ እንዳለበት እንዳይገባሽ የውሸቱን ይወደደኝ ብለሽ እንዳታምኚው ትገደያለሽ። ሶስተኛ ለራስሽ ክብር አይኖርሽም። ምክንያቱም እሱ ላይ ያጠፋሽው ጊዜ፣ ለሱ የሰጠሽው ትኩረት በሙሉ ለራስሽ መስጠት ሲገባሽ ለሱ የሰጠሽው ስለነበረ ለራስሽ ክብር አይኖርሽም። ዋጋ እንደሌለሽ እንዲሰማሽ ያደርጋሉ። ስለዚህ መምረጥ ነው። ቆንጂት ምረጪ። ወይ ራስሽን ወይ እሱን ምረጪ። እሱን ብትመርጪው ያንቺ አይሆንም። ባይዘዌ ቅድም ያነሷቸውን ህመሞች፣ በሽታዎች፣ ውድቀቶች፣ ድክመቶች ነው የምታተርፍ። እዚህ ጋር ግን ራስሽን ከመረጥሽ ራስሽን ጥንካሬን ታተርፊያለሽ፣ ክብር ታተርፊያለሽ፣ ዋጋሽን ታተርፊያለሽ፣ ነገሽን ታተርፊያለሽ። ህይወት ምርጫ ናት። ውሳኔው ያንቺ ነው። ቅድም እንዳልኳችሁ መወሰን መቻል፣ ራስን መምረጥ፣ ራስን መውደድ፣ ራስን መንከባከብ፣ ራስን መጠበቅ የኛ ግዴታ። ሌላ ሰው እንዲወደን ከሌላ ሰው የሆነ ትሪትመንት መጠበቅ ደግሞ ሌላ ህመም ነው። ስለዚህ ምን አደርግልሽ ማለት ነው? ምርጫ አለሽ፣ ምረጪ። ከመረጥሽ ሁሌም ራስሽን ማድረግ ትችያለሽ። ትክክለኛው መፍትሄ ነው። ባይዘዌ እያየሽው እሱ እያየሽው በአይንሽ እያየሽው አንቺን ፍለጋ እንዲህ እንትን ይላል። በቃ የሚገባበት ያጣል፣ እልህ ውስጥ ይገባል። ኢጎ አለ። ኢጎን ገደል ትከችበታለሽ። እኔማ እንደምንም ብዬ መልሼ አሁንም ፓወር እሷ ላይ እንዳለኝ እንትን ማሳመን አለብኝ ብሎ ሊመላለስ ይችላል። ጠንክር የኔ ቆንጆ። እሱም ማሳደድ አቁሚ፣ ለእሱ መደወል አቁሚ፣ መሄድ ልመጂ። ሙቮን እንዳደረግሽ የሚያሳዩ ድርጊቶችን ተግብሪ። ታይዋለሽ እንዴት እንደምድኝ።
ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ ስመጣ ሰላም ሁኑልኝ።